በትናንትናው ዕለት መነሻውን ከአዲስ አበባ መዳረሻውን ደራ ጉንዶ መስቀል አድርጎ ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ ሙሉ ተሳፋሪዎቹ ለወረዳዋ ዋና ከተማ ትንሽ ሲቀረው በኦነግ ሸኔ ታጣቂዎች እገታ እንደተፈጸመበት ተሰማ። ይህንን እገታ እስከዛሬ ከተሰሙት እገታዎች ልዩ የሚያደርገው አጋቾች አንድ የ2 ወር ህፃን ከእናቷ ነጥቀው የት እንዳደረሷት አይታወቅም። በዚህ አካባቢ የኦነግ ሸኔ ታጣቂዎች ነፃ የጦር ቀጠና ተሰጥቷቸው እንደልባቸው እየተንቀሳቀሱና እገታና ግድያ እየፈጸሙ እንደሚገኙ ምንጮቻችን ይገልጻሉ። ይህ በእንዲህ እንዳለም በምስራቅ አርሲ ዞን ሆንቆሎ ወረዳ ሌሙ ለማን ቀበሌ 13 ወጣቶች ታግተው እንደተወሰዱም ተገልጿል። ከ13ቱ ታጋቾች እስካሁን አንድ ሰው የተለቀቀ ሲሆን አንዱ ታጋች በእድሜው አነስ ያለ ወጣት ልጅ እንደሆነ ተገልጿል። በዚሁ በምስራቅ አርሲ ጉና ወረዳ አስኮ በተባለ ቦታ ላይም ያሳለፍነው ሰኞ ጥር 25 9 ሰዎች እንደተገደሉ ተነግሯል። የዞኑ ነዋሪዎች አሁንም የድረሱልንና አድኑን ድምጽ ሁኑን ጥያቄ እያሰሙ ይገኛሉ። የኦሮሚያ ክልላዊ መንግስት በበኩሉ ስለ ጥቃቱ ምንም ያለው ነገር የለም። ወደ ሰዓቱ ሰበር መረጃችን ስንሸጋገር ህወሓት በኤርትራ በልዩ ሁኔታ ሲያሰለጥነው የነበረውን ግዙፍ ኃይል ውጊያውን በፍጥነት መቀየር አለብን በማለት 15 ተሽከርካሪዎችን ወደ ኤርትራ ልኮ በዚያ ሲሰለጥን የከረመውን ተዋጊ ኃይል በዛሬው ዕለት ከቀኑ 10 ሰዓት ጀምሮ በባድመ አርጎ ወደ ዛላምበሳ ሲሄዱ የኢትዮጵያ አየር ኃይል ሰው አልባ አውሮፕላኖች ማለትም ድሮኖች 12ቱን ተሳቢዎች ሙሉ በሙሉ እንደደመሰሱና 3ቱ ከባድመ ዘግይተው በመነሳታቸው 12ቱ ተሳቢዎች ላይ የደረሰውን ጥቃት ከሰሙ በኋላ 3ቱ ተሳቢዎች ወደ ኋላ እንደተመለሱ ተሰምቷል። ይህንን እንቅስቃሴ ሲመራ የነበረው የ15ኛው አርሚ 151ኛ ኮር አዛዥ የሆኑት ኮሎኔል ኃይለ ሥላሴ አሰፋ ወይም ወዲ ፈጠነ የተባሉት የህወሓት ወታደራዊ አመራር በፓትሮል ታጅበው መሪነቱን እንደወሰዱና የዚህ ጥቃት ሰለባ እንደሆኑ እየተገለጸ ይገኛል። በሌላ በኩል ህወሓት ትናንት በማይጨው እርሻ ኮሌጅ ከሰሞኑ የነበረውን አጠቃላይ ጦርነት ገምግሟል። ከጸለምት እስከ ራያ ያለውን ብርጋዴር ጀነራል ህንጻ ወልደ ጊዮርጊስና መዲድ እንዲመሩት መሰየሙ ተነግሯል። የህወሓት የጦር አመራሮች በዚህ ግምገማ እንዳሉት ከሆነ የፌዴራሉ መንግስት ወስኗል፣ እኛም መቀጠል አለብን። አሰላለፍን በተመለከተ አርሚ 24 ጥቁር አስፓልትን፣ አላማጣን፣ ዋጃ ቆቦ ግራና ቀኝ ኮረብታማ ቦታዎችን እንዲይዝ ትዕዛዝ ሰጥተዋል። ተደራቢ የሚሆን አርሚ 31 የተባለ ክፍለ ጦርንም እንዳሰለፉ ተሰምቷል። በራያ ጨርጨር አርሚ 43 ከወጀራት እስከ አባዓላ አርሚ 44 እና 22 ይሸፍኑ በሚል የህወሓት ከፍተኛ የጦር መኮንኖች ስምሪት መስጠታቸውን የወጣው መረጃ ይጠቁማል። የህወሓትን ጦር ከመንግስት መከላከያ ሰራዊት ባሻገር በነጌታቸው ረዳና ጻድቃን ገብረትንሳይ የሚመራው ትግራይ ፒስ ፎርስ የተባለ ኃይል እየተዋጋው እንደሚገኝም ተሰምቷል። በተለይም በአፋር በሐራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ወይም ትግራይ ፒስ ፎርስ የተባለው በነጌታቸው የሚመራው ታጣቂ ቡድን ከህወሓት ጋር እየተዋጉ ይገኛሉ። በዛሬው ዕለትም በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነ ታውቋል። እንደ ጨርጨር ባሉ የራያ አካባቢዎች ከ2 ቀን በፊት የጀመረው በከባድ መሳሪያ የተደገፈ ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ እንደሆነም ተዘግቧል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱም ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያ እያካሄዱ እንደሚገኙም ተሰምቷል። ወደ ሌላኛው መረጃችን ስንሸጋገር የፋኖ ኃይሎች ዘርፈ ብዙ ጥቃት መሰንዘራቸውን ቀጥለዋል። በዚህም ጥቃት ከፍተኛ የመከላከያ ጀነራሎችን እንደደመሰሱም ገልጸዋል። ጀነራል በቀለ ዱክሳና ሌሎች 4 ከፍተኛ የጦር መኮንኖችን እንደደመሰሱ የፋኖ ኃይሎች ገልጸዋል። በተጨማሪም በዛሬው ዕለት ማዕረጉ በውል ያልታወቀ አንድ ከፍተኛ ወታደራዊ አዛዥ በፋኖ ስናይፐር ተመቶ በዛሬው ዕለት ከቀኑ 5 ሰዓት ገደማ በወግዲ ወረዳ ጫክታ
ላይ አንድ የጦር ሄሊኮፕተር ማረፉንና ይህንን የተጎዳውን ከፍተኛ አመራር በሄሊኮፕተሩ ጭነው እንደወሰዱት የዓይን እማኞች ገልጸዋል። የጦር ሄሊኮፕተሯ ቁስለኛውን ወታደራዊ አዛዥ ከጫነች በኋላ ካረፈችበት ጫካታ በመነሳት በጋስጫና በደገር አቆራርጣ ወደ አዲስ አበባ አቅጣጫ መብረሯን የዓይን እማኞች ገልጸዋል። ወታደራዊ አዛዡ ውጊያውን ሲመሩ ከነበሩ ዋና ዋና ወታደራዊ አዛዦች መካከል አንዱ እንደነበረ የገለጹት ምንጮቻችን የደረሰበት ጉዳት ከባድ ከመሆኑ የተነሳ ሕይወቱ ላይተርፍ ይችላል ሲሉ አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለም የአፋብን ዋና ሊቀመንበር የሆኑት ዘመነ ካሴ ወደ ሱዳን እንደተሰደዱ እየተሰማ ይገኛል። ሆኖም ግን አፋብን ባወጣው መግለጫ መሪያችን ወደ ሱዳን አልሄደም፣ በቤኒሻንጉል ጉሙዝ ክልል ይገኛል በማለት አፋብን ገልጿል። በዚህም ሊቀመንበሩ ዘመነ ካሴ ከጉሙዝ ታጣቂዎች ጋር በተለያዩ ጉዳዮች ላይ ንግግርና ስምምነት እያደረጉ ይገኛሉ በማለት አፋብን ገልጿል። አፋብን በመግለጫው እንዳለው ከሆነ የጉሙዝ ታጣቂዎች ለ4 ዓመታት አግተው ያቆዩቸውን 10 ሴቶች ዘመነ ካሴ ንግግር ካደረጉ በኋላ እንደለቀቋቸው ገልጿል። ወደ ሌላኛው መረጃችን ስንሸጋገር ኤርትራ ማስጠንቀቂያ ተሰጣት። ለኤርትራ ማስጠንቀቂያ የሰጠቻት ሀገር የመን ነች። የመን ኤርትራ በቀይ ባህር ላይ ጥቃት በመፈጸም ቀይ መስመር እየጣሰች ነው ስትል አስጠነቀቀች። ኤርትራ በየመን ላይ ትንኮሳና ጥቃቶችን እየፈጸመ መሆኑን የተገለጸ ሲሆን የሀገሪቱ መንግስት ከዚህ በኋላ ኤርትራን አልታገስም ብሏል። የየመን መንግስት ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም ገልጿል። ይህንን ድርጊት የሚፈጽሙት የኤርትራ መንግስት ኃይሎች መሆናቸውንም የየመን መንግስት በመግለጫው አስታውሷል። በተለይም በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው መግለጫው የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊ ተቋማት፣ ሌሎችም የሚመለከታቸው አካላት በሙሉ ድርጊቱን እንዲያወግዙ ጠይቋል። ከዚህ በኋላ ኤርትራ ዳግም ጥፋት ከፈጸመች አጸፋዊ እርምጃ ወስዳለው በማለት የየመን መንግስት አስጠንቅቋል። ይህ በእንዲህ እንዳለም ኤርትራ አየር ኃይሏ በተጠንቀቅ እንዲቆም አዘዘች። ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና የኤርትራ አየር ኃይል ለንጽጽር የማይቀርብ ነው ሲሉ ተችተዋል። ኢትዮጵያ አደገኛ ጀቶቿን፣ ሚሳኤሎቿን እና ድሮኖቿን ይፋ ማድረጓን ተከትሎ አዳዲስ ሚግ ጀቶቹን የታጠቀችው ኤርትራ አየር ኃይሏን በተጠንቀቅ እንዲቆም አዛለች ተብሏል። ሆኖም ኤርትራ የታጠቀቻቸው መሳሪያዎችንም ይፋ ያደረገች ሲሆን ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና የኤርትራ አየር ኃይል ለንጽጽር የማይቀራረብ ነው ሲሉ ተችተዋል።